ሰላም ቤተሰብ እንዴት ናቸው? የቢዝነስ መስራት ለምትፈልጉ ወይም ደግሞ ስራ መስራት ለምትፈልጉ ገንዘብ ሜክ ማድረግ ለምትፈልጉ ብዬ አናውንስ ባደረኩት ቴክስት ላይ በቴሌግራም ብዙ ሰዎች መስራት እንደምትፈልጉ እያወራችሁ ነበረ። ነገር ግን ሚቲንግ ላይ ወይም ደግሞ ጎግል ሚት ላይ በተዘጋጀው ሚቲንግ ላይ ብዙ ልጆች አልተገኛቸውም። ከዛ ስላልተገኛችሁ ደግሞ ፕራይቬት ላይ በጣም ብዙ ሰዎች ታወሩኛላቸው። ያን ነገር መሰረት በማድረግ ይህ ቪዲዮ እያዘጋጀሁላችሁ እገኛለሁ። ስለዚህ ቪዲዮ ኤዲት አይደረግም፣ ምክንያቱም እኔ ቢዚ ስለሆንኩኝ። ነገር ግን በጣም ፕራይቬትሊ ወይም ደግሞ ኢንቦክስ በጣም እያወራችሁ ስለሆነ ሊጠቀሙት ትችላላችሁ ብዬ ስላሰቡ ነው። እኔ ሰዓቴን በጣም ቢዚ ስለሆንኩኝ ኤዲት አላደርገውም። እናንተ ግን ሜን ፖይንቱን ለማግኘት ብላችሁ ስራችሁን ለመስራት ብላችሁ ስላሰባችሁ ብቻ ቪዲዮ ማየታችሁ እንዳትረሱ ሙሉ በሙሉ ማለት ነው። ስለዚህ አሁን ላይ ማሳያችሁ ነገር ምንድነው? አንደኛ እናንተ ምን መስራት ምንድነው ስራው የሚለውን ነገር ብዙ ሰዎች እየጠየቃችሁኝ ያለ ጥያቄ ነው። ሁለተኛ ደግሞ እንዴት ነው የሚሰራ ወይም ደግሞ ሲስተሙ እንዴት ነው የሚሰራ የሚለውን ነገር አሳያችኋለሁ። ሶስተኛ ደግሞ እናንተ እንዴት ነው የምታወሯቸው ወይም ደግሞ እንዴት ነው የምትሸጡት የሚለውን ነገር አንድ ባንድ አሳያችኋለሁ ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው? ስራችን ምንድነው? የኛ ስራ ምንድነው? ምን ሰርተን ነው ገንዘብ ሜክ የምናደርገው ለሚለው ጥያቄ የመጀመሪያው ጥያቄው ሊሆን የሚችለው ነገር ምንድነው? ዛት ኢዝ የእናንተ ስራ ሱፐር ማርኬቶችን ማውራት ነው። አሁን ፋርማሲ እና ሱፐር ማርኬት ነው። ሲስተሙ የሚያገለግለው ምንድነው? ለሱፐር ማርኬቶች እና ለፋርማሲዎች ኢንቬንተሪ ኤንድ ፖይንት ኦፍ ሴል ማኔጅመንት ሲስተም ነው። ፖይንት ኦፍ ሴል ኤንድ ኢንቬንተሪ ማኔጅመንት ሲስተም እዚህ ጋር እንደምታዩት ማለት ነው። ሲስተሙ ኦልሬዲ ይህ ነው። ኢንቬንተሪ ኤንድ ፖይንት ኦፍ ሴል ማኔጅመንት ሲስተም ነው የሚለው። ስለዚህ ይህን ሲስተም ቢልድ ያደረገው እኔ የምሰራበት አንድ ካምፓኒ ነው። ይህ ካምፓኒ ምንድነው ያለ እኛ ሲስተሙ ቢልድ አድርገናል። ነገር ግን አሁን ፋርማሲዎች እና የሱፐር ማርኬቶች ባለቤቶች ይህን ሲስተም እንዲጠቀሙት የሚያስተዋውቅ ሰው ያስፈልገናል። ስለዚህ እነሱ ያስተዋውቁልን፣ እኛ ደግሞ ባስተዋወቁልን መጠን እንከፍላቸዋለን አይነት ነገር ነው ያለኝ። ያ ነገር አለ ማለት ደግሞ እንዴት ነው የሚከፍለን ካላቸው ሲስተሙን የሱፐር ማርኬቱ ባለቤት ወይም ደግሞ የፋርማሲ ባለቤቶች ሲጠቀሙት በሶስት አይነት መንገድ ነው የሚጠቀሙት። አንደኛ ቤዚኩን መጠቀም ይችላሉ። ሁለተኛ ስታንዳርዱን መጠቀም ይችላሉ። ሶስተኛ ደግሞ ፕሪሚየሙን መጠቀም ይችላሉ። ቤዚኩ ማለት ትንሽ ፊውቸሮች ናቸው ያሉት። ስታንዳርዱ ማለት ደግሞ ቀጣይ የተሻለ ፊውቸር የሚባለው ከቤዚክ። ፕሪሚየም ማለት ደግሞ ሙሉ በሙሉ አሪፍ የሚባለው ሲስተም ነው ማለት ነው። ስለዚህ ስታንዳርዱ ሞስት ፖፑላር ነው፣ ብዙ ሰዎች የሚጠቀሙት ወይም ደግሞ ይሄኛው ለቅንጦት ሲባል ወይም ደግሞ በጣም ብዙ ቢዝነስ ያለው ብዙ ብራንች ያለው ካልሆነ ይሄ በቂ ነው። ነገር ግን ይሄ ደግሞ ትንሽ ይቀረዋል። ይሄ ፖፑላር ነው። ስለዚህ ምንድነው ያለ የቢዝነሱ የካምፓኒ ባለቤት ለእናንተ የሰጣቸው ኦፈር ምንድነው? ያስተዋውቁት። ይሄ እነሱ አስተዋውቀው ሂደው አስተምረው ወይም ደግሞ እኛ የምንሰጠው ሲስተሙ ኦልሬዲ ምን እንደሚሰራ አሳያችኋለሁ። ነገር ግን ያመጡት ሰው እነዚያ የነገሩት ሱፐር ማርኬት ባለቤት ስለ ሱፐር ማርኬት ብቻ ፎከስ አድርጌ ልንገራችሁ። ፋርማሲ ደርሰው እና እናንተም ፎከስ ማድረግ ያለባችሁ ሱፐር ማርኬት ላይ አድርጉ። ምክንያቱም ሱፐር ማርኬቶች ስለሆኑ አሁን ላይ ትልቅ ሱፐር ማርኬቶች ስለሆኑ ማኔጅ ማድረግ ምናምን እየከበዳች ያለ ወይም ደግሞ ቲፍት አለ ማለት ይጠፋል እቃ ምናምን። እነሱ የሚያመጡት የሱፐር ማርኬት ባለቤት ይህንን ቤዚኩን ከተከራየ እኔ 300 ብር አስብላችኋለሁ። ሱፐር ማርኬቱን ላዋሩት ልጆች 300 ብር አስብላችኋለሁ ነው ያለ የካምፓኒው ባለቤት። ይህን ስታንዳርዱን ከተከራየ ደግሞ ይህን 500 ብር አስብላችኋለሁ ነው ያለ። ፕሪሚየሙን ከተከራዩት ደግሞ 800 ብር አስብላችኋለሁ ነው ያለ። ስለዚህ እናንተ ያወራችሁት ሰውዬ እናንተ የአንድ ሱፐር ማርኬት ሲስተም እንደዚህ የሚሰራ ስለዚህ አንተ ብትጠቀመው ይጠቅማል ብላችሁ አውርታችሁት መጥቶ የ499 ብር በወር የሚከራየው ከሆነ ለእናንተ እዚያው 499 ብር ከፍሎ ነው የሚከራየው። እንደከፈለ ለእናንተ 300 ብር ይተላለፍላችኋል ማለት ነው። 799 ብር በወር ከተከራየ ደግሞ ወዲያውኑ የመጀመሪያውን ክፍያ እንደከፈለ ለእናንተ 500 ብር ይተላለፍላችኋል ወደ አካውንታችሁ። 1299 ብር ከተከራየ ደግሞ ወዲያውኑ 800 ብር ይተላለፍላችኋል። በዚህ ጋራንቲውን የጣሉት አሁን እኔ ፋርማሲው ሱፐር ማርኬት ባለቤቱ እንዲመዘገብ አድርጌ የመጀመሪያ ክፍያውን እንደከፈለ ብሩ ባይገባልኝ እንዴት ነው የሚይዘው የሚባለውን ነገር በእኔ ጣሉት፣ ችግር የለውም። ምክንያቱም እኔ የምሰራበት ካምፓኒ ስለሆነ በዚህ እመኑኝ፣ እኔን እመኑኝ። ስርቆ ምናምን የሚባል ነገር የለም። ይህንን ነገርም ለእናንተ ይዤላችሁ የመጣው ስራውን ለምንድን ነው? ምንም አይነት እኔ በብራንዴ ይጨነቃለሁ። ብራንዴ ተመስገን የራሴ የቻለ ብራንድ አለኝ። ዛትሲያን ብራንድ ማበላሸት ስለማልፈልግ እንደዚህ አይነት ስራዎችን አናውንስ አድርጌ አላውቅም። ነገር ግን ይሄን የምሰራበት ካምፓኒ ስለሆነ ታማኝ የሆነ ስለሆነ እናንተ ትጠቀሙበታላችሁ ብዬ ስላሰቡ ነው ማለት ነገር ያመጣሁላችሁ። ስለዚህ የምትጠቀሙበት ከሆነ አሪፍ ነገር ነው። ስለዚህ የእናንተ ስራ ምንድን ነው? ሱፐር ማርኬቶች እና ፋርማሲዎችን ሄዳችሁ ማውራት መቻል ነው። እንዴት ነው የምታወሯቸው? እናየዋለን። ምንድን ነው ጥቅሙ? አሁን ለሱፐር ማርኬቶች እና ለፋርማሲዎች የሚሰጠው ጥቅም አለ። ምንድን ነው ጥቅሙ ካላችሁኝ እሱን ነገር መጀመሪያ ማወቅ አለባችሁ።
ጥቅሙ ምንድነው? መጀመሪያ አንድ ሱፐርማርኬት ብቻ እናስብና አንድ ሱፐርማርኬት እንደመጣ ይህን ፔጅ ነው የሚያገኘው። ፐብሊክ ነው፣ ማንም ሰው የሚያገኘውን ነገር ያገኛል። ስለ ፊውቸሩ ካየ ፊውቸሩ ምንድነው? አንደኛ ኢንቨንተሪውን ማኔጅ ማድረግ ይችላል። ሁለተኛ ፖይንት ኦፍ ሴሉን ማኔጅ ማድረግ ይችላል። ሶስተኛ መልቲ ቢዝነሱን ሳፖርት ማድረግ ይችላል። አራተኛ ሴልስ ኤንድ ፕሮፊት ሪፖርት አለ። አምስተኛ ካሸሪው ማኔጅ ማድረግ ይችላል። ስማልት አራልት አለ ወይም ደግሞ ሎ ስቶክ ሲሆን ኤክስፓየርድ ሲሆን ምናምን ነግራችኋለሁ። ሮል ቤዝድ አክሰስ፣ ፋርማሲ ስፔሲፊክ ፊቸር አለ። የክላውድ ቤዝድ ሳስም ነው። ሳስ ነው፣ ሶፍትዌር አስ ሰርቪስ ነው። እነዚህ ፊቸሮች አሉት። ስለዚህ አሁን ላይ ነገር ማሳያችሁ ነገር ምንድነው ለእናንተ አንድ ቢዝነስ ወይም ደግሞ ሱፐርማርኬቱን የሚሰጠው ጥቅም አለ። የሶፍትዌር መጀመሪያ የሚሰጠውን ጥቅምና እንዴት እንደሚሰራ አሳያችሁ። አንድ የሱፐርማርኬት ባለቤት እንደመጣ የሚያገኘው ፔጅ ነው። እንደመጣ ይሄን ያገኘዋል። ከዛ ኦኬ ልስራ ልጠቀም ብሎ ስታርቲን ፍሪ ትሪያል ሊል ይችላል። ደግሞ ጌት ስታርትድ ቢለውም ተመሳሳይ ፔጅ ላይ የሚወስደው ስታርት ፍሪ ትሪያል ሲለው ወደዚህ ኦነር ሬጅስትሬሽን ፔጅ ያመጣዋል። የሱፐርማርኬቱ ኦነር አይደለ? እቺ እዚህ ጋር የምታዩት በተን ከለሩን ለመቀያየር የምታገለግል ነች። ስለዚህ እናንተ ስለዚህ ዶን ወሪ ግን እዚህ ጋር ያመጣዋል። እችን ብትነካት ወደዚህ ያመጣዋል። ይህን ፔጅ እዚህ ጋር እያላችሁ ወይ ይችን ይነካታል ወይም ደግሞ እዚህ ጋር እያለ ይችን ይነካታል። ስለዚህ እዚህ ጋር ያመጣዋል። እዚህ ጋር ካመጣው በኋላ ፉል ኔም የሚለውን ነገር ይሞላል። ለምሳሌ የኔ ስም ተመስገን ነው። ተመስገን። እሺ ኢሜል temu@gmail.com እንበለው ወይም ደግሞ ኦነር እንበለው temu@gmail.com። ፎን ይህን ስልክ እናስገባው፣ ግን ይህን ፎን ተጠቅሜዋለሁ አይ ቲንክ መሰለኝ። ፎር ላርጋት። ፓስዋርድ ዝም ብለን እንሙላና ኮንፊርም ፓስዋርድ ተመሳሳይ ከላይ ከሞላ ነው ጋር ተመሳሳይ መሆን አለበት። ይሄኛው ፓስዋርድ እዚህ ጋር ያስገባነው ፓስዋርድ እና እዚህ ጋር ያስገባነው ፓስዋርድ ተመሳሳይ መሆን አለበት። ከዚያ ክሬት አካውንት እንለዋለን ማለት ነው። ፓስዋርድ መስት ኮንቴን አትሊስት ዋን አፐር ኬዝ ሌተር ዋን ላወር ኬዝ ሌተር። ይሄ ፓስዋርዱ ማለት ነው ስትሮንግ መሆን ስላለበት አፐር ኬዝ ላወር ኬዝ ምናምን መኖር አለበት። ይህንም ልክ እንደዛ ቀይራው። አሁን ሬጂስተር ክሬት አካውንት ብንለው ፓስዋርድ ኖት ማች temu@12 temu@12 ብላችሁ ክሬት አካውንት ብትሉት ሞላው። ከዚያ ሎጊን እንዲያደርግ ይጠይቀዋል። አሁን በተመዘገበበት ኢሜል እና ፓስዋርድ ያስገባና ይመዘገባል። የተመዘገበበት ኢሜል temu@gmail.com ነው። ፓስዋርዴን ደግሞ ሞላለሁ። እሱ የሞላው ማለት ነው ለመመዝገብ የሞላው ክሬዴንሻል ተሰጥቻለሁ። ፓስዋርድ ኦኬ። ከዛ እንደገባ ይሄን ነው የሚያመጣለት። ምንም አይነት ቢዝነስ የለውም። ዌልካም ተመስገን ይላል። you don't have any business registered yet። ምንም አይነት የተመዘገበ ቢዝነስ የለህም። create your first business to start manage inventory sales and cashier። ኢንቬንተሪህን ሴልስህንና ካሸሪህን ማኔጅ ለማድረግ ቢዝነስን የመጀመሪያ ቢዝነስህን ክሬት አድርግ ነው የሚለው። ከዚያ ፕሮሰሱ አለ። ሬጅስተር ዮር ቢዝነስ ፋርማሲ ኦር ሱፐርማርኬት ነው ክሬት ማድረግ የምችለው፣ እዚህ ማኔጅ ማድረግ የምችለው። ዌት ፎር አድሚን አፕሮቫል። አድሚኑ አፕሮቭ እስኪያደርግልህ ትጠብቃለህ። ከዛ በኋላ ስታርት አዲንግ ፕሮዳክትስ ካሸሪ ኤንድ ማኔጅ ሴልስ። ፕሮዳክቶችን አድ ማድረግ ካሸሪህን አድ ማድረግ እና ሴልህን ማኔጅ ማድረግ ትጀምራለህ ከዚያ በኋላ እያለው ነው። እዚህ ጋር የምታዩት ነገር ቢዝነስ የለም፣ ምንም አይነት ቢዝነስ የለም ነው የሚለው። እዚህ ጋር ፕሮዳክት ኢንቬንተሪ ካሸሪ ሪፖርትስ እና ኖቲፊኬሽን እንዳያችሁት ምንድን ነው ዛት ኢዝ አኔብል ነው ወይም ደግሞ መንካት አይችልም። ቢነካውን ምንም አይነት መስራት አይችልም። ሳብስክሪፕሽን ይወት ኖ አክቲቭ ቢዝነስ ሴሌክትድ፣ ምንም አይነት አክቲቭ ቢዝነስ ስለሌለ አይሰራም። ሴቲንግ ላይ ቢገባ ዛት ኢዝ አሁን የሞላውን ተመስገን ወንድም ብዬን የሞላሁትኝ ፉል ኔም ተመስገን ወንድም temu@gmail.com ፎን የሞላሁት ነው። ቼንጅ ማድረግ ይችላሉ። እዚህ ጋር የሴቲንግ ነው የፕሮፋይል ሴቲንግ ማለት ነው። እዚህ ጋር የሞላውን ፓስዋርድ ከረንት ፓስዋርድ ቅድም ያስገባውን ፓስዋርድ እና አሁን እንዲሆንልት የሚፈልገውን ፓስዋርድ አስገብቶ ፓስዋርዱን መቀየር ይችላል ኦነሩ ማለት ነው። ኖቲፊኬሽን ማለት ስለዚህ ብዙ አታስቡ ማለት ሎው ስቶክ አለርት ላይ እና ኤክስፓየር አለርት ብቻ ሲሆኑ ነው ኖቲፊኬሽን እንዲገባልት የፈለገ። ዴይሊ ሴልስ ሳመሪ እና ካሸሪ አክቲቪቲ ተውት፣ ስለዚህ አታስቡ። ሎጊን ብሎ ካለው ሎጊን ያደርጋል ወይም ደግሞ ይወጣል ማለት ነው። ዳሽቦርዱ ላይ
ዳሽቦርድ ላይ ስንመጣ ቅድም ያያችሁት ፓርት ነው ማለት ነው። አሁን ሬጂስተር ማድረግ ይችላል። እዚህ ጋርም ሬጂስተር ቢላት ይመጣል። እዚህ ጋርም ሬጂስተር ቢለው አንድ አይነት ፔጅ ነው የሚሰጠው። እዚህ ጋርም ሬጂስተር ዮር ፈርስት ቢዝነስ ተመሳሳይ ነው። ስለዚህ አይታችኋት ከሆነ ሬጂስተር ዮር ቢዝነስ ፊል ኢን ዘ ዲቴል ቢሎ ዮር ቢዝነስ ዊል ቢ ሪቪውድ ኤንድ አፕሩቭድ ባይ ዘ አድሚን። ቢዝነሱን ሬጂስተር ያደርጋል። ከዛ በኋላ አድሚኑ ነው አፕሩቭ የሚያደርገው ማለት ነው። ፍሪ ትሪያል ኦር ቤዚክ ፕላን ነው አሁን እየተጠቀም ያለው ፍሪ ትሪያሉን ወይም ደግሞ ቤዚኩን ነው። ቤዚኩን ነው ለፍሪ ትሪያል የተሰጠው። 0 of 1 ቢዝነስ ዩዝድ ምንም ቢዝነስ አልመዘገብህም። አንድ ቢዝነስ ነው መመዝገብ የምችለው ምክንያቱም ፍሪ ነው እየተጠቀመ ያለ ለ2 ሳምንት ፍሪ ስላለ እንትን ቤዚኩ እየተጠቀመ ስለሆነ ማለት ነው። ቢዝነስ ኔሙ ዛት ኢዝ ለምሳሌ ተሙ ፋርማሲ እንበለው፣ ሱፐር ማርኬት ተሙ ሱፐር ማርኬት እንበለው። ፋርማሲ የሚለው ቀርቶ ሱፐር ማርኬት የት ነው ያለ? ቦሌ አዲስ አበባ። አሁን የቢዝነስ ኔሙን ያስገባል ኦነሩ ማለት ነው፣ የራሱን ቢዝነስ ኔም። ከዚያ በኋላ ሱፐር ማርኬት ነው ፋርማሲ የሚለውን ያስገባል። የት ነው ያለ? ፊዚካል ፕሌሱ። ከዚያ በኋላ ሳሚት እንዋላለን። ሳሚት ካለ በኋላ እያችሁት ቢዝነስ ሳሚትድ እና ተሙ ሱፐር ማርኬት ሃዝ ቢን ሳሚትድ ፎር አድሚን ሪቪው ዩ ዊል ቢ ኤብል ቱ ማኔጅ ኢት ዋንስ ኢትስ አፕሩቭድ። አፕሩቭድ ከሆነ በኋላ አንተ ማኔጅ ማድረግ መጀመር ትችላለህ። አሁን ቢዝነስ ሬጂስተርድ ይላል። እቺ ራይት ሆናለች። ቢዝነስ ሬጂስተር ዌቲንግ ፎር አድሚን አፕሮቫል። አድሚን አፕሮቫልን ትጠብቃለህ። ከዚያ ሶስተኛ ላይ ስታርት ማኔጂንግ ዮር ቢዝነስ፣ ቢዝነስን ማኔጅ ማድረግ ትጀምራለህ። አሁን ጎቱ ዳሽቦርድ ብለው ምንም እዚህ ጋር እዩት። ኦልሞስት ዜር ተመስገን። ዮር ቢዝነስ ሬጂስትሬሽን ኢዝ አንደር ሪቪው ዘ አድሚን ዊል አፕሩቭ ኢት ሾርትሊ። ባጭሩ አፕሩቭ ያደርግልሃል። ዩል ቢ ኤብል ቱ ማኔጅ ኤቭሪቲንግ ዋንስ አፕሩቭድ። ተሙ ሱፐር ማርኬት ፔንዲንግ ላይ ስታተስ ላይ ያለ ሬጂስተር አናዘር ቢዝነስ ቢለው እና ሞልቶ እዚህ ለምሳሌ ፋርማሲ መገናኛ አዲስ አበባ ብዬ ብለው እዩት። የወር ፍሪ ትሪያል ፕላን ወይም ደግሞ ቤዚክ ፕላኑ ምንድን ነው እያለኝ ነው። ዛት ኢዝ እዩት። ቢዝነስ ሊሚትድ ሪችድ አንድ ቢዝነስ ነው በቤዚኩ መመዝገብ የሚችለው። ስለዚህ በቤዚኩ ብቻ ላሳያችሁ። ቤዚኩ ማለት ያቺ 400 ብር። አሁን ቅድም የተመዘገበው እንትን ሄጄ ሎካል ሆስቲስ አድሚን እንደ አድሚን ገብቼ አፕሮቭ ላድርግላችሁና ዛት ኢዝ አድሚን ሎጂክ ዛት ኢዝ አድሚን ኦኬ ሶ አንዴ አፕሩቭ ላድርግላችሁና አድሚኑ እዚህ ጋር መጥቶ አፕሩቭ ያደርገዋል። አፕሩቭ ካደረገው በኋላ አፕሩቭ ከዛ እዚህ ጋር መጠን ሪፍሬሽ ብናደርገው ጎ ማይ ዳሽቦርድ ኦኬ ሎካል ሆስት መልሶ እንደንትን ሎጊን ባረግ temo@gmail.com ብዬ ፓስዋርዱ የቀድም የሰጠሁትኝ አሁን 12 ብዬ ሎጊን ባደርግ ቅድም አያችሁት። ይህን ፔጅ አይደለም ቅድም አክሰስ ሲራጋ የነበረው ይህን ፔጅ ያገኘዋል ማለት ነው። ማን? ኦነሩ የሱፐር ማርኬቱ። አሁን ቅድም ተሙ ሱፐር ማርኬት ብዬ ክሬት ያደረኩት ተሙ ሱፐር ማርኬት አሁን አፕሩቭድ ሆኗል። አፕሩቭድ ከሆነ በኋላ ሳብስክራይብ ነው ይላታል። ሳብስክራይብ ነው ይላታል። የትኛውን ነው ሳብስክራይብ ማድረግ የሚፈልገው እሱ? ነው ሳብስክራይብ የሚያደርግ የሚፈልገው የትኛውን ነው? በወር 499 ብር ነው? በወር 799 ብር ነው? በወር 1299 ብር ነው የሚከፍል? በወር 499 ብር ከከፈለ አንድ ቢዝነስ ብቻ ነው ማኔጅ ማድረግ የሚችለው እዚህ ሲስተም ላይ 2 ካሸሪዎች ብቻ ነው መጠቀም የሚችሉት። ፕሮዳክት እና ኢንቬንተሪውን ለምሳሌ እዚህ ጋር እዚህ ሳይድ ባሩ ላይ ታችሁት ከሆነ ሪፖርት ማየት አይችልም፣ ኖቲፊኬሽን ማየት አይችልም። ሪፖርት ማየት አይችልም፣ ኖቲፊኬሽን ማየት አይችልም። ለምሳሌ አንድ ሰው መጥቶ ሳብስክራይብ ነው ብሎ የትኛይቱን ሳብስክራይብ ያደርጋት በምንድን ነው? በቴሌብር ነው፣ ትራንስፈር ነው፣ በካሽ ነው መክፈል የሚፈልገው? በቴሌብር ዲፎልቱ ቴሌብር ነው ነውስ በባንክ ነው ነውስ በካሽ ነው? በቴሌብር ቢለውና ሳብስክራይብ ቢለው
ሳብስክራይብ ካለ በኋላ አሁን ወደ እኔ ፔንዲንግ ስታተስ ላይ ሆኖ ወደ አድሚኑ ይሄዳል። ወደ አድሚኑ ይሄዳል። ወደ አድሚኑ ከሄደ በኋላ እዚህ ጋር ሳብስክሪፕሽን ላይ ሪፍሬሽ እናድርጋትና ወደ ፔጅ ነው ያመጣል። እዛ ጋር ሎጊን አድርጌ ስለቀየ ነው እንደ አድሚን እሱ እና አድሚን አድ ሳብስክሪፕሽን ላይ ከመጣ በኋላ እኔ የተሙ ሱፐርማርኬት ሳብስክራይብ ሊያደርግ ፈልጓል። ማኔጅ ለማድረግ ማለት ነው። ሳብስክራይብ ሊያደርግ ፈልጎ አማውን 799 ብር ልከፍል ነው እያለ ነው። ከዛ በኋላ እኔ እልክለታለሁ ለሰውየው ማለት ነው። ስልኩን አውጥቼ ስልኩን አገኘዋለሁ። የተመዘገበ ስልክ አለ። በዛ ስልክ ዩዘርስ ላይ ማለት ነው የእሱ የተመዘገበ ስልክ አለ። ይህ ስልኩ አለ። በዚህ ስልክ እደውልና እንዲከፍል አድርገዋለሁ። አፕሩቭ ካደረጉት በኋላ እንዲከፍል ካደረጉ በኋላ ከከፈለ በኋላ አፕሩቭ እለዋለሁ። ከዛ አፕሩቭ ካደረጉለት በኋላ አፕሩቭ ሳብስክሪፕሽን አፕሩቭ ከተባለ በኋላ ብሩን ሲከፍለኝ ነው አፕሩቭ ማድረገው። ከዚያ በኋላ እዚህ ጋር ሁሉንም ነገር ማኔጅ ማድረግ ይችላል። ፕሮዳክቱን አድ ፕሮዳክት ማድረግ ይችላል። እዚች ጋር ሎጋውት ልበልና ሴቲንግ ላይ ሎጋውት ብዬ እንደ ተሙ @gmail.com ፓስዋርድ ተሙ ከዛ በኋላ አፕሩቭ ከተደረገለት በኋላ እዚህ ጋር ሲመጣ ፕሮዳክቶችን አድ ማድረግ ይችላል። አድ ፕሮዳክት ብሎ የመጀመሪያውን ፕሮዳክት እንግዲህ ሱፐርማርኬት ውስጥ ያለውን ፕሮዳክት አድ ማድረግ መጀመር ይችላል ማለት ነው። ሱፐርማርኬት ውስጥ ኢንቬንተሪ ማለት በፊት አዳርጎት የነበረውን ፕሮዳክት መጨመር ቢፈልግ ነው። አድጀስት ማድረግ ማለት ደግሞ የተበላሸ ወይም የተሰባበረ ሱፐርማርኬት ውስጥ እቃ ካለ እሱን ሲያስወጣ አድጀስት አድርጎ የቀረውን ፕሮዳክት የሚመዘግብበት ነው። የራሱ አድጀስት የሚያደርግበት ነው። አድ ስቶክ ማለት ደግሞ አድ የሚያደርግበት ነው። ስለዚህ እናንተ ይህንን ዲቴል ለማወቅ ከፈለጋችሁ እዚህ ጋር ላቆምና በጣም ብዙ ፕሮሰስ አለው። እየጨመሩ እየቀነሱ ምናምን አሳያችኋለሁ። ዲቴሊ የእናንተ ስራ ምንድን ነው? እዚህ ጋር ላቆምላችሁና ቪዲዮ ከሚረዝምባችሁ ይህንን ሲስተም እንደዚህ ነው የሚሰራ ብላችሁ ማስተዋወቅና ሱፐርማርኬቶች ይህንን ሲስተም እንዲጠቀሙት ማድረግ ነው የእናንተ ስራ። ሱፐርማርኬቶች ልክ ሳብስክራይብ አድርገው ለእኛ ብሩ እንደገባ የመጀመሪያዊቱ ክፍያ 799 ብር እንደገባች ለእናንተ 500 ብር እናስተላልፋለን። ልክ ሁለተኛ ካሸር እንዳመጣችሁና ሁለተኛ ሱፐርማርኬት እንደተመዘገበ የሁለተኛውን 500 ብር እናስተላልፍላችኋለን። ለምሳሌ በሳምንት 7 ቀን አለ። 6ቱን ቀን አንዳንድ ብታመጡ 6 ሰው ብታመጡ 3000 ብር እናስተላልፍላችኋለን ማለት ነው። ወዲያውኑ ማለት ነው። በዚህን ቀን ነው በወር ነው ምናምን የሚባል ነገር የለም። ወዲያውኑ 500 ብር እናስተላልፍላችኋለን ነው ያለ ካምፓኒው። ይህ ነው ኦፈሩ። ነገር ግን ይህንን ሲስተም ሲሸጡ ዝም ብላችሁ ሳይገባችሁ እንዳሸጡ ዲቴይሊ ተረዱት። ስትረዱ አሁን ባለው ባሳያችሁ ቪዲዮ ምንም የሚገባችሁ ነገር የለም። ኦልሬዲ መስራት ስትወስኑ እኔን ኢንቦክስ አውሩኝ እና አሁን ፍሪ ነኝ አሳየኝ፣ ቪዲዮ ኮል ደውለ በሉኝ፣ እዛኔ ገብቼ አሳያችኋለሁ ማለት ነው። ሌላ አሁን ይህን ነገር እንደዚህ ሲስተሙን ከተረዳችሁት በኋላ ሽያጭ የሚሸጥበት የራሱ ኮንሴፕት አለ። ሽያጭ ማለት ነው። ሽያጭ ሲሸጥ ዝም ብላችሁ ዘው ብላችሁ ይህንን ሲስተም ግዛን አይባልም። ስለዚህ እንዴት ነው የምንሸጠው የሚለውን ነገር አንድ ክለስ ላድርግላችሁ እና ከወሰናችሁ በኋላ ዲቴል አብራራላችኋለሁ። ሃው ቱ ሴል ዚስ ሶፍትዌር ኤንድ ኦልሶ ኤኒቲንግ ዮር ጎል ኢዝ ኖት ቱ ኤክስፕሌን ሶፍትዌሩን ኤክስፕሌን ማድረግ አይደለም። ሶፍትዌሩ በዚህ ነው የተሰራ በምን የተሰራ ምናምን የሚባለው ነገር አይደለም። እናንተ ስለሱ አያገባቸው። ዮር ጎል ኢዝ ቱ ሻው ቢዝነስ ኦነርስ ለቢዝነስ ኦነሩ ምኑን ማሳየት ነው። ዛቴ ሶፍትዌሩ እንዴት እንደሚሰራ ሃው ዘይ ሎዝ መኒ ቱዴይ
እንዴት ነው መኒው ሉዝ እያደረገ እንደሆነ ወይም ደግሞ እያጣ እንደሆነ የእኛ ሲስተም ደግሞ ይሄ የምታሳያቸው ሲስተም ፕሮብሌማቸው እንዴት ሶልቭ እያደረገላቸው እንደሆነ እንደሚያደርግላቸው ደግሞ ለምንድን ነው እናንተ የሚያምኗችሁ እንዴት ይመኗችሁ የሚለውን ነገር ነው ማስረዳት ያለባቸው። ስለዚህ ሁሌም የሆነ ነገር ለመሸጥ ከማሰባችሁ በፊት አንደኛ ስቴፕ ባይ ስቴፕ ፕሮሰሱ ነው። የመጀመሪያው ፕሪፔር ቢፎር ቪዚቲንግ ኤኒ ቢዝነስ። ማንኛውንም ነገር ለመሸጥ ከመጀመራችሁ በፊት ማድረግ ያለባችሁ ነገር ማንኛውም የሴልስ ስኪል መጀመሪያ መዘጋጀት ያለባችሁን ነገሮች ማዘጋጀት አለባቸው። የመጀመሪያው መዘጋጀት ያለብን ነገር ቢፎር ጎይንግ ቱ ፊዚካል ፕሪፔር ዚስ ቲንግስ። አንደኛ ፕሪፔር ሲምፕል ዴሞ። የኛ ዴሞ አይደለም የምናዘጋጀው። ዴሞ ማለት ኦልሬዲ ሲስተሙን የሚመስል ነገር ግን ሪል ሲስተሙ ያልሆነ ነገር ማዘጋጀት መቻል ነው። የኛ ግን ኦልሬዲ ሪል ሲስተሙ ስላለን ሊንኩን እልክላችኋለሁ። ከወሰናችሁ በኋላ ኢንቦክስ ታወሩልኛል፣ ሊንኩን እልክላችኋለሁ። ዲቴል ሲስተሙ ተረድታላችሁ። ሲስተሙ ከተረዳችሁ በኋላ መሸጥ ትጀምራላችሁ ማለት ነው። የኛ ዴሞ ሳይሆን ኦልሬዲ ሲስተሙ አለን። ነገር ግን እናንተ ሌላ ነገር መሸጥ ብትፈልጉ ዴሞ ሶፍትዌር ሆነ ቪዲዮ ኤዲተር ሆናችሁ ቪዲዮ ኤዲት አደርጋለሁ ብትል ከሆነ የራሳችሁ ዴሞ ያስፈልጋቸዋል። የወርሜድ ዴሞ ይሄ ዴሞ ማለት ያንን ስራውን የሚመስል ነገር ግን ሪል የማይሰራ ነገር ነው። የኛ ኦልሬዲ ይህን ማዘጋጀት አይጠበቅባቸውም፣ ምክንያቱም ኦልሬዲ ሲስተም ቢልድ ስለተደረገላቸው ማለት ነው። ሁለተኛ ፕሪፔር ማቴሪያል ብታዘጋጁ አሪፍ ግድ ነው። ለምሳሌ ላፕቶፕ ካላችሁ ላፕቶፕ፣ አዘርዋይስ ደግሞ ፎን ሆትስፖት ያለው ወይም ደግሞ ኢንተርኔት ያለው ፎን ያስፈልጋቸዋል። ኢንተርኔት ወዲያውኑ ለሰዎች ስታሳዩ በኢንተርኔት ነው ሲስተሙ የሚሰራ ኦን የምታደርጉት ማለት ነው። ኢንተርኔት ያስፈልጋቸዋል። ያን ሲስተሙ ልታሳዩበት የምችሉት ይህ ነው ሲስተሙ እንደዚህ ነው የሚሰራ ብላችሁ ልታሳዩበት የምችሉት ላፕቶፕ ወይም ደግሞ በእጃችሁ የያዛችሁት ስልክ ያስፈልጋል ማለት ነው። ፕሬዘንት ዮርሰልፍ ፕሮፌሽናሊ ፍሮም ዘ ቢግኒንግ። መጀመሪያ ስትገቡ ደግሞ ራሳችሁን ማስተዋወቅ ግድ ይላል። ስለዚህ እነዚህ ሁለት ማቴሪያሎች መያዝ ግድ ነው። አንደኛ ዴሞ ነው፣ የኛ ሲስተም አለን። ከእናንተ የሚጠበቀው ምንድን ነው? ኢንተርኔት የዛኔ ስትሄዱ የ10 ብር ካርድ ምናምን ሞልታችሁ ልታስረዱበት የምችሉት ስልክ ያስፈልጋችኋል ማለት ነው። ሁለተኛ ሃው ቱ ኢንተር ዘ ቢዝነስ ዱ ኖት ኢሚዲየትሊ ትራይ ቱ ሴል። እንደገባችሁ ለመሸጥ እንዳትሞክሩ። ይህ ስህተት ነው ማለት ሰላም ነው እግዚአብሔር ይመስገን እንዴት ነህ ይህን ሲስተም ቢልድ አድርጃለሁ ትገዛኛለህ አይባልም። ምንም ነገር እንደዚህ አይባልም። መጀመሪያ መደረግ ያለባቸው ነገሮች አሉ። ፈርስት መጀመሪያ ማድረግ ያለባቸው ነገር ግሬት ሪስፔክትፉሊ። ይህ የሰው ልጅ ሳይኮሎጂ የሚሰራበት ሚስጥር ነው። ስለዚህ ምንድነው ማድረግ የሚችሉት? ዛቴስ ሪስፔክትፉሊ ሰላም በሏቸው። ከዛ በኋላ አስክ ፎር ዘ ማናጀር ኦር ኦነር። ማንኛውንም ሰው እንዳታወሩ። እንዴት እንደሄዳቸው የምታገኟቸው ወይ ከውጭ የሆነ ዘበኛ ነገር ነው ወይም ደግሞ ካሸሪዎችን ነው የምታገኟቸው ወይም ደግሞ እንደዚህ አይነት ነገር ነው የምታገኙ እንጂ ኢቭን ኢፍ ማናጀሩን አታገኙትም። ስለዚህ እንደሄዳቸው ሰላም እንዴት ናቸው? እኔ ከሶፍትዌር ካምፓኒ የመጣሁኝ ማናጀሩን ማግኘት እችላለሁኝ። በቃ ማናጀሩን ባለሀብቱን አትብሏቸው። ቢያንስ ባለሀብቱ አሁን የሱፐርማርኬት ባለሀብት ምናምን ብትሏቸው፣ ለምሳሌ አዲስ አበባን ሺህ አላሙዲ ምናምን ናቸው ሱፐርማርኬት ያላችሁ እና እነሱን በቀላሉ ማግኘት ስለማችሉ ማናጀሩ ነው ልታገኙት የምችሉ። ስለዚህ ማናጀሩን ላገኘው እችላለሁ። ፖላይት እና ሪስፔክትፉል በሆነው ሁኔታ ላይ መጠየቅ አለባቸው። ከዛ በኋላ እንዴት ለምን ፈለግከው ምናምን ይሏቸዋል። ስልክ አይሰጧችሁም። ዝም ብለው ለምን ፈለገው ምናምን ይባላላቸው። እኛ ከሶፍትዌር ካምፓኒ የመጣነ አንድ የሶፍትዌር ካምፓኒ እንደዚህ አይነት ሲስተም ቢውልድ አድርጓል። ስለዚህ ስለሱ ላወራ ፈልጌ ነው። ፖላይት የሆነ ነገር ማለት ነው። እንደዚያ ትላላችሁ ማለት ነው። እናንተ ራሳችሁን ታስተዋወቃላችሁ። ዝም ብላችሁ ዘላችሁ ሲስተሙ መሸጥ እንዳትሞክሩ። ከዛ በኋላ ማንን ማግኘት አለባችሁ? ግድ ማናጀሩን ካላገኛችሁ ለሌላ ሰው አታውሩ። ምክንያቱም ውሳኔ አይወስንም እሱ ማናጀሩ ነው። ከባለሀብቱ ጋር አውርቶ ውሳኔ ሊወስንላችሁ የሚችለው። ከዛ በኋላ ፈርስት ኩዌስችን ቱ አስክ ዱ ኖት ስታርት ዊዝ ዱ ዩ ዋንት ሶፍትዌር። ሶፍትዌር ትፈልጋለህ ብላችሁ አትጀምሩ አይባልም እንዳትሉ። ይህ ማለት ሶፍትዌር በራሱ ምን እንደሆነ አይገባውም። እኔ ብዙ ሰዓት ተምሬበታለሁ ይሄን ነገር ብዙ ሰዓት ማለት ነው። ሶፍትዌር ትፈልጋለህ የሆነ ነገር ትፈልጋለህ እያልሁኝ ባህር ዳርም በጣም ብዙ ለፍቻለሁኝ። የለም እንደዚህ አይነት ጥያቄ የለም። ሰዎች ሊረዷቸው አይሞክሩም። ማንም ሊገዛቸው አይችልም። ኢንስቴድ አስክ ቢዝነስ ፕሮብሌም ኩዌሽንስ። ጥያቄው ለምንድን ነው? በቃ አሁን የምላችሁን ነገር ትጠይቃላችሁ። እነዚህ ናቸው ኩዌሽኖች። ሃው ዱ ዩ ከረንትሊ ማኔጅ ኢንቬንተሪ። ልክ ማናጀሩ እንዳገኛችሁት እንዴት ነው አሁን ኢንቬንተሪህን ማኔጅ እያደረግኸው ያለ? ሁለተኛ አር ዩዚንግ ፔፐር ኦር ሶፍትዌር። ወረቀት ነው ሶፍትዌር ነው የምትጠቀመው? ያንተን ይህን ኢንቬንተሪ ማለት እቃዎችን ምናምን ማኔጅ የሚያደርግበት ነው፣ የሱፐር ማርኬቱን እቃውን። ስለዚህ ወረቀት ነው እየተጠቀመ ያለ፣ ሶፍትዌር ነው እየተጠቀመ ያለ አሁን ላይ ማለት ነው። ከዛ ሃው ዱ ዩ ትራክ ዴይሊ ሴልስ። እንዴት ነው ቀን በቀን የሚሸጠውን ነገር ማወቅ የምችለው?
ሌላ how do you know which products are low in stock? የትኛው ፕሮዳክት ነው እያለቀ ያለ፣ የትኛው መግባት አለበት፣ የትኛው ደግሞ እየተሸጠ አይደለም፣ ስለዚህ እሱ ዕቃ መግባት የለበትም ብለህ ዲቴክት ልታደርገው የምችለው እንዴት ነው? አሁን ላይ እንዴት ነው እያደረገው ያለ? how do you track medicine expired date? ለምሳሌ ፋርማሲ ከሆነ ወይም ደግሞ ሱፐርማርኬቶች ላይም ኤክስፓየርድ የሚያደርጉ ፕሮዳክቶች አሉ። እነዚያ ፕሮዳክቶች ኤክስፓየርድ ሊያደርጉ እንደሆነ ቀድመው ከ10 ቀን በፊት አለርት ሊሰጥ የሚችል ነገር አለ? የለም። ያንስ ልታገኘው ልታውቀው የምችለው ኤክስፓየር ዴት ሆኗል የለም የሚለውን ነገርስ እንዴት ነው ልታውቀው የምችለው የሚለውን ነገር ጥያቄዎችን እንደዚህ አይነት ጥያቄዎችን ኖርማሊ ሳታበዙ ትጠይቃላችሁ ማለት ነው። ለእነዚህ ሁሉ ጥያቄ ይነግራችኋል። ከዚያ ፔን ፕሮብሌሞችን ታነሳላችሁ። ዱ ስቶክ ሚስቴክስ ሃፕን? ይህ ማለት መጀመሪያ ከዚህ በፊት ስቶክ ሚስቴክ ገጥሟቸው ያውቃል? ወይም ደግሞ አንተ አለህ ብለህ አስበው የነበረው ፕሮዳክት ሱፐር ማርኬቱ ኦፊስ ውስጥ ሳይኖር ቀርቶ ያውቃል? ወይም ደግሞ ጠፍቶ ያውቃል? ኢዝ ኢት ዲፊካልት ቱ ትራክ ኢምፕሎይስ ሴልስ? ማን የትኛው? ምክንያቱም አንድ ሱፐር ማርኬት ውስጥ በጣም ብዙ ካሸሪዎች ናቸው፣ ብዙ ሻጮች ማለት ነው። ስለዚህ የትኛው ካሸሪ ምን ሰራ፣ የትኛው ካሸሪ ምን ሰራ ብለህ ትራክ ለማድረግ ኮንትሮል ለማድረግ ግራ ገብቶ ወይም ደግሞ ዲፊካልት ሆኖብህ አስቸጋሪ ሆኖብህ ያውቃል? እንደዚህ አይነት ጥያቄዎች ትጠይቃቻላችሁ። ሃቭ ዩ ኤክስፔሪየንስድ ፕሮዳክት ሉዝ ኦር ቲፍት? ፕሮዳክት ጠፍቶብህ ወይም ደግሞ ተበላሽቶ ጠፍቶብህ ወይም ደግሞ ተሰርቆብህ ያውቃል? እነዚህ ጥያቄዎች እሱ አእምሮ ውስጥ ይፈጠራሉ ብለን የምናስባቸውን ጥያቄዎች ነው የምናወጣቸው። ዳዝ ቼኪንግ ኢንቬንተሪ ቴክ ቱ ማች ታይም? ኢንቬንተሪውን ቼክ ለማድረግ ለምሳሌ በሳምንቱ የትኛውን ፕሮዳክት ላስገባ ብለህ ስታስብ የትኛው ፕሮዳክት አለ የትኛው ፕሮዳክት የለም የሚለውን ነገር ቼክአፕ ለማድረግ ብዙ ሰዓት ይወስድብሃል አይወስድብህም? አሁን ላይ ባለው ሲስተሙ ሳይጠቀም ነው እንግዲህ። ዱ ዩ ዋንት ሴል ሪፖርት አውቶማቲካሊ? ሴልስ ሪፖርቱን አውቶማቲካሊ ያሳይሃል ወይም ደግሞ ማን ምን ሸጠ የሚለውን ነገር ያሳይሃል? የምታይበት ኮንዲሽን አለ የለም? ኢዝ ዜር ዲፊካልት ኮንትሮሊንግ ስቶክ ሙቭመንት? ስቶክ ሙቭመንቱን ለምሳሌ ሰው ሲሸጥ ካሸሪዎች ሲሸጡ ፕሮዳክት ስቶክ አድ ስናደርግ አድጀስት እናደርግ ያለው ነገር ሲንቀሳቀስ ኮንትሮል ለማድረግ አስቸጋሪ ሆኖብህ ያውቃል ወይ? እነዚህን ጥያቄዎች ትጠይቃላችሁ። አሁን እነዚህ ጥያቄዎች እንደዚህ አይነት መሰል እነዚህን ጥያቄዎች እንዴት ነው ሊስት ያደረኩላችሁ መሰላችሁ? እንደዚህ አይነት ጥያቄዎችን እናንተም አስቡበትና ሳታበዙ ለመጠየቅ ሞክሩ። እነዚህ ጥያቄዎች አዎ ሊለኝ የሚችሉ ጥያቄዎችን ያነሳኋቸው ነው። አሁን በቃ ሚስቴክ ይፈጠራል ስቶክ ማኔጅ ሲያደርግ ኢምፕሎይን የሚቆጣጠርበት የለም። ምክንያቱም አሁን ላይ ኢትዮጵያ ውስጥ ያሉ ፋርማሲዎችና ሱፐርማርኬቶች ሙሉ በሙሉ በወረቀት ነው የሚቆጣጠሩት። ስለዚህ ማን ካሸሪ ምን ሰራ የሚለውን ነገር አያውቁትም። እያንዳንዱን ነገር አሁን ላይ ለእኔ አዎ የሚሉ መልሶችን የሚሰጠኝን ነገሮች ነው እንትን ያልኩኝ። ስለዚህ በየትኛውም የሴሊንግ ኮንሴፕት እነዚህ ነገሮች ተጠቀሙ። በእርግጥ የሴልስ ክላስ አዘጋጅላችኋለሁ ብዬ አስባለሁ። መስራት ለምትፈልጉ በየትኛውም ዓለም ላይ ገብታችሁ ሴልስ አስፈላጊ እንደሆነ ስለተረዳሁኝ ሴልስ ክላሱን እኔ በሄድኩበት መንገድ ሪሊ እናንተም እንዴት ነው መስራት የምትችሉት የሚለውን ነገር አንድ በአንድ ክላስ አዘጋጅላችኋለሁ። ፕራክቲካሊ የምትማሩበትን መንገድ ኢን ዘ ፊውቸር ማለት ነው። ነገር ግን እቺ ሴልስ ኮንሴፕትን መረዳት አለባችሁ። በቃ ሶፍትዌሩን ጊዜ ሳይሆን እነዚህን መጀመሪያ ፕሮብሌሙን መረዳት አለባችሁ ከሰውየው ማለት ነው። ሞር ይሄ አራተኛው ላይ ሊስን ሞር ዛን ዩ ቶክ። ቢዝነስ ላይ ሽያጭ ላይ ዋነኛው ነገር ሁሌም ማንም ሊነግራችሁ የሚችለው ነገር ምንድነው? እናንተ ብዙ አትወሩ። በቃ አንድ ጥያቄ ትሰነዝራላችሁ፣ ብዙ እንዲያወራ ትፈቅዱልታላችሁ። አንድ ጥያቄ ትሰነዝራላችሁ፣ ብዙ እንዲያወራ ትፈቅዱልታላችሁ። ሊስን ሞር ዛን ዩ ቶክ። በቃ ከማውራቱ በላይ እናንተ አድምጡ። ዚስ ኢዝ ክሪቲካል። ኢፍ ዘ ኦነር ቶክስ ፎር 10 ሚኒትስ አባውት ፕሮብሌም፣ ስለ ፕሮብሌሙ 10 ደቂቃ ካወራ ጉድ ነው፣ አሪፍ ነው። በቃ ጠብቁት ይጨርስ እሱ አውርቶ ማለት ነው። ቢኮዝ ናው ዩ ናው ኤግዛክትሊ ዋት ቱ ሴል ዌን ዘ ሜንሽን ፕሮብሌም ሰምታይምስ ፕሮዳክት ዲስአፒር ሊላችሁ ይችላል። ዩ ሪስፖንድ አወር ሲስተም ሪከርድ ዩት። አሁን አንዳንዴ ይላችኋል ፕሮዳክቱ ዲስአፒር ያደርጋል፣ ይጠፋል። ፕሮዳክቱ የት እንደሚሄድ ደግሞ ይጠፋል። ሪል ነው ይጠፋል፣ የት እንደሚሄድ አላውቀውም ይላችኋል። ይህ ሲስተም ግን ኦል ስቶክ ሙቭመንት ኤንድ ኢምፕሎይ ሴልስ ሂስትሪን ኮንትሮል ያደርግልሃል፣ ትራክ ያደርግልሃል። አሁን እንደዚህ እያላችሁ ወደ እናንተ ለማምጣት ትሞክራላችሁ። ዝም ብላችሁ ዘው ብላችሁ አይደለም የምትገቡ። ዱ ኖት ኤክስፕሌን አንነሰሰሪ ፊቸርስ። ሲስተሙ በዚህ አድሚኑ ይህን ያደርገዋል፣ ከዚያ በኋላ ይህን ያደርገዋል ምናምን አትበሉት። የእሱን ፕሮብሌም ሶልቭ ሊያደርግልት የሚችለው የእሱ ፕሮብሌም አሁን ኢንቬንተሪውን ማኔጅ ማድረግ፣ ካሸሪዎችን መቆጣጠር፣ ከዚያ ሪፖርት እንዲደርሰው ማድረግ ምናምን አይደለም። ሪፖርት እንዲደርሰው ያደርጋል። ካሸሪዎችን ትቆጣጠርበታለህ፣
ኢምፕሎይህን ማኔጅ ታደርግበታለህ። ፕሮዳክት ማኔጅ እንደዚህ እሱ ሊጠቀምበት የሚችለውን ፊቸር ነው የምትገልጹለት። ኮኔክት ፊቸር ዳይሬክትሊ ቱ ዜር ፔን ከነሱ ፔን ጋር ከነሱ ጉዳት ከነሱ ህመም ጋር ይህን የሲስተሙን ፊቸር ታገናኙታላችሁ እንጂ ዝም ብላችሁ የማይሆነውን ፊቸር እየደረደራቸው ለማድከም እንዳትሞክሩ። እኔ አሁን ይህን ነገር ሁሉ እየወረድኩላችሁ ያለ ማለት ነው ከሶፍትዌሩ ጋር አንጻር ብቻ አይደለም፣ ከየትኛውም የሴልስ አንጻር ይህን ነው ብላችሁ የእናንተ ይዛችሁት የሄዳችሁት ሰርቪስ ወይም ደግሞ ፕሮዳክት የሰውየውን ፕሮብሌም ሶልቭ ሊያደርግለት ካልቻለ ዛት ኢዝ ምንም ሊከፍላችሁ አይችልም። ስለዚህ ይሄኛ ሲስተም ደግሞ ይህን ታስቦ የተሰራ ሲስተም ስለሆነ የሰዎችን ፕሮብሌም አሁን ከእናንተ የሚጠበቀው ለመሸጥ ደግሞ ምንድነው የሰውየውን ፕሮብሌም መረዳት፣ ከዚያ ደግሞ የሲስተሙን ደግሞ ፊቸር ደግሞ መረዳት መቻል፣ ከዚያ ሁለቱን ኢንተግሬትድ አድርጎ ለሰውየው ማስረዳት መቻል። ከዚያ ሰውየው ምንም የማይገዛበትና እናንተ ኮሚሽናችሁን የማሰሩበት ምክንያት ምንም የለም። ዴሞ ሶፍትዌር አለን ኦልሬዲ እንሰጣችኋለን እና ሲስተሙ እንዴት እንደሚሰራ አንድ ባንድ ታሳይታላችሁ። ቀጣይ በቃ ከዚህ በኋላ ከጨረሳችሁ በኋላ የኛ ሲስተም ይህንን አንተ ያልካችሁን ፕሮብሌሞች ሶልቭ ያደርግልሃል። ስለዚህ ሲስተሙን ላሳየ እንዴት እንደሚሰራ ትሉና የኛን ሲስተም እኔ በማሳያችሁ መልኩ አሁን ላይ ራፍሊ ባሳያችሁ፣ ነገር ግን ስትወስኑ በላሳየን ብላችሁ ስትወስኑ አሳያችኋለሁ ሙሉ በሙሉ ሶፍትዌር እንዴት እንደሚሰራ። እንደዛ ካላችሁ በኋላ ሊንኩን እልክላችኋለሁ። ዲፕሎይ የተደረገበትን ሊንክ ካደረጋችሁ በኋላ እያንዳንዱ ነገር ኦነሩን ትመዘግቡታላችሁ በሱ ስም። ከዚያ ቢዝነስ ትመዘግቡታላችሁ። ቢዝነስ ከተመዘግባችሁ በኋላ ፕሮዳክት ትመዘግባላችሁ። ከዚያ በኋላ ሴል ፕሮዳክት ኩዊክሊ ፕሮዳክቱን ትሸጣላችሁ። እንደ ካሸር ገብታችሁ ትሸጣላችሁ። አንድ ባንድ ክሊርሊ ማለት ነው ሶሪ። ከዛ በኋላ ኢንቬንተሪ ሪዳክስ ሲደረግ ሴል ሲደረግ ምኑ ኢንቬንተሪ ይቀንሳል፣ የተሸጠው ፕሮዳክቱ ይቀንሳል። ያ ነገር ሪዳክት ሲደረግ አውቶማቲካሊ ሪዳክት አድርጎ የሱ ሴልስ ሪፖርቱ ላይ ሲያሳየው ሎስቶክ አለርትን ሲያሳየው ታሳዩታላችሁ። ሎስቶክ አለርት ማለት 10 በታች ሲሆን አሳየኝ ይለዋል እሱ ቢዝነስ ኦነሩ። ከዚያ በኋላ ከ10 በታች ፕሮዳክት ታስገቡትና ይህ ፕሮዳክት ከ10 ብቻ ሆኗል ብሎ ዳሽቦርድ ላይ እንዲያሳየው ዴሊ ሪፖርት በየቀኑ የተሸጠውን ነገር ማን ምን ሰራ፣ ማን ካሸሪ ምን ሰራ የሚለውን ነገር እንዲያይበት በየትኛውም ቦታ። ይህ ሾው ኤክስፓየር አለርት ፎር ፋርማሲ ለፋርማሲዎች ደግሞ ኤክስፓየርድ አለርት ወይም ደግሞ ኤክስፓየሪ ይህ ፕሮዳክት ከ10 ቀን በኋላ ኤክስፓየር ሊሆን ነው የሚለውን ነገር አለርት እንደሚያሳይ ይህን ነገር አንድ ባንድ ሲስተም ላይ እንዴት እንደሚሰራ ለእናንተ እናሳያችሁና ይህንን ፊቸር ታሳዩታላችሁ ማለት ነው። ይህንን ፊቸር ታሳዩታላችሁ። ኢምፖርታንት ኩዌስችን ዘይ ዊል አስክ ዩ ፕሪፔር አንሰር ፎር ዚስ። አሁን ብዙ ቢዝነስ ኦነሮች እስከዚህ ድረስ ካሳያችኋችሁ በኋላ አስረድታችሁ ፕሮብሌሙን ነግሯችሁ ይህን ሲስተም ካሳያችኋችሁ በኋላ ምን ይጠይቋችኋል? ሳብስክራይብ ከማድረጋችሁ በፊት ሃው ማች ኢዝ ኢት ምን ያህል ነው ይሏችኋል፣ ይጠይቋችኋል። ስለዚህ ዱኖ ሳይ ፕራይስ ኢሚዲየትሊ ፈርስት፣ መጀመሪያ ዘላችሁ ፕራይሱን አትናገሩ። ፈርስት አስክ ሃው ሜኒ ብራንችስ ብላችሁ ጠይቁ። የሆነ ሳይኮሎጂ እንትን ይላል ይይዛል። ምን ያህል ብራንች ነው የአንተ ፋርማሲ የት ነው ያለ ነው? ያንዱ ብራንች ብቻ ነው። ሃው ሜኒ ኤምፕሎይስ ምን ያህል ካሸሪ ነው በውስጡ ያለ፣ ምን ያህል ካሸሪ ነው ማኔጅ ልታደርግ የሚችለው። ከረንት ሲስተም አሁን ላይ የሚጠቀመው ሲስተም አለ። ዋት ፊቸር ኒድድ የትኛውን ፊቸር ነው የምትፈልገው የሚለውን ነገር ትጠይቃላችሁ። ከነዚህ ውስጥ እነሱ በሚመልሱላችሁ መሰረት አድርጋቸው አንድ ቢዝነስ ብቻ አንድ ብራንች ከሆነ ብቻ ማኔጅ የምታደርገው ቤዚኩ በቂ ነው። በቃ ለእነሱ የሚሆነውን ነገር ማለት ነው። እነሱም እንዲከስሩ ሳይሆን አንድ ቤዚኩ በቂ ነው። 2 ቢዝነስ እና ከዚያ 3 ቢዝነስ ድረስ እና ከዚያ በላይ 3 ቢዝነስ እና 10 ካሸሪ ከሆነ ማኔጅ ማድረግ የሚፈልገው ወይም ደግሞ ያለህ ከ10 ካሸሪ እስከ 10 ካሸሪ ካለህ እና እስከ 3 ቢዝነስ ካለህ እስከ 3 ብራንች ካለህ ስታንዳርድ ነው ሊሆን የሚችለው። ከዚያ በላይ ካሸሪ እና ቢዝነስ ማኔጅ ማድረግ የምትፈልግ ከሆነ ግን እዚህ ውስጥ ፕሪሚየሙ ነው እንዲሆን የሚፈለገው። ይሄ ነው ያለ ምናምን ትሉታላችሁ። ዋጋውም 499 ብር፣ 799 ብር እና 1299 ብር ትሉታላችሁ። መጀመሪያ ፊቸሩን ለሱ የሚገባውን ነገር ፕሮብሌሙን ከነገራችሁት በኋላ ለሱ የሚገባውን ነገር ሶልቭ አድርጋችሁለት ነገራችሁት ማለት ነው። ዜን ፕራይስ ቤዝድ ኦን ቫልዩ ፕራይሱን ትነግሩታላችሁ። who supports the system። ሁለተኛው ጥያቄ እሱን ሊጠይቃችሁ የሚችለው ነገር ምንድነው? ሳፖርት የሚያደርገን ሲስተሙን ማን ነው ይላችኋል። አንሰር ኮንፊደንት በኮንፊደንስ መልሱለት። እናንተ ሲስተም ውስጥ እንዳላችሁ ይህን በእኔ ተማመኑ። በቃ እኔ አሁን ትሬኒንግ ቢመጣ አሁን የምላችሁን ነገር በሙሉ በዚህ ሲስተም ጉዳይ እኔ የሰጧችሁን ኦፈር እኔ ብራንዴ ማበላሸት ስለማልፈልግ ነው እንጂ እኔ የምሰራበት ካምፓኒ ባይሆን ለእናንተ ይህን ነገር አላሳውቃችሁ ነበር። ስለዚህ በእኔ ተማመኑ፣ ችግር የለው። ስለዚህ
ማን ነው ይህንን ሲስተም ሊያስተዋውቀን የሚችለው? ስለ ሲስተሙ ሳፖርት ሊሰጠን የሚችለው ሳፖርት ቲሙ ማን ነው? ወይም ደግሞ ሳፖርት ቲም አለው ካላችሁ፣ አዎ ትሬኒንግ ይሰጣችኋል። ልክ ቢዝነስ ኦነር እንደተመዘገባችሁ ቢዝነስ ኦነር ሆናችሁ ቢዝነሳችሁን ከፍላችሁ እንደመዘገባችሁ ትሬኒንግ ይሰጣችኋል። ሲስተሙ እንዴት እንደምትጠቀሙት ሜንቴን ይደረጋል። ሲስተሙ ምንም አይነት ፌለሪቲ ለእናንተም ቢገጥመው ወደፊትም ደግሞ ሲስተሙ አዲሽናል ፊቸር ስለሚጨመርበት ሜንቴን ይደረጋል፣ አፕዴት ይደረጋል በሏቸው። ሳፖርት ፎን ናምበር በስልክም ደውላችሁ ሳፖርት ቲሙን ማግኘት ትችላላችሁ። ስለዚህ ስለ ሲስተሙ ፌለሪቲ ምንም ችግር አይግባችሁ በሏቸው። ኢትዮጵያ ውስጥ የተሰራ ሲስተሙ ኢትዮጵያዊዎች ናቸው ማኔጅ የሚያደርጉት። ስለዚህ ሳፖርቱ ኢትዮጵያ ውስጥ ስለሆነ ሙሉ እነዚህን ነገሮች ማግኘት ትችላላችሁ። ሲስተሙ እንዴት እንደምትጠቀሙት ትሬኒንግ ታገኛላችሁ። ሜንቴናንስ አለው፣ አፕዴት ይደረጋል። ከዛ ደግሞ ሳፖርት በፎን በስልክም ደግሞ ሳፖርት ይደረጋላችሁ ብሏቸው። ሶስተኛ ጥያቄ ሊጠይቋቸው የሚችሉት ጥያቄ ካን ኢምፕሎይስ ለርን ኢት፣ ኢምፕሎዮች ሊያውቁት ይችላሉ ወይ ወይም ደግሞ ቀላል ነው ወይ ሊገባቸው ይችላሉ ወይ? ምክንያቱም ቢዝነስ ኦነር ፊር ኮምፕሊኬትድ ሲስተም ኮምፕሊኬትድ ሲስተም ማንኛውም ሰው ይፈራል። ሶፍትዌር ሆኖ ኮምፕሊኬትድ ከሆነበት እኔም በራሴ ሶፍትዌር ኢንጂነር ተማሪ እንኳን ሁኜ እወጣለሁ፣ ያስጠለኛል። ሶፍትዌር ከተባለ ዩአዩ በጣም አሪፍ መሆን አለበት። ስለዚህ ሾው ሲምፕል ዩአይ ቀለል ያለች ነው። ዩአይ ያሳያችሁ፣ በቃ ኖርማል ነው ማለት። በእርግጥ የእኛ ቲሞችም ያሳያችኋል በሏቸው፣ የእኛ ቲሞችም ያሳያችኋል በሏቸው። ነገር ግን ሲምፕል ነች፣ ምንም ከባድ ነገር የለውም፣ በቃ ቀላል ነው ብላችሁ ኮንፊደንስ እንዲሰማችሁ አድርጉ። ኮንፊደንስ እንዲሰማችሁ አድርጓቸው። ከዛ ክሎዚንግ ዘ ሴል መጨረሻ ምን የሚሆነው መዝጋት ነው። አፍተር ደግሞ አስኪንግ ክሎዚንግ ኩዌሽንስ ከክሎዚንግ ኩዌሽኖች በኋላ ትጠይቋቸዋላችሁ። ስለዚህ will this solve some of the problem you mentioned? አንተ ከጠቀስካችሁ ፕሮብሌሞች ውስጥ ይህ ሲስተም አሁን ያሳየው ሲስተም ሶልቭ ያላደረገልህ ፕሮብሌም አለ? which feature is most useful for your business? የትኛው ፊቸር መረጥ? የትኛውን መስራት ትፈልጋለህ? ወይም ደግሞ የትኛውን መጠቀም ትፈልጋለህ? would you like a trial installation? ነውስ ለጊዜው ቤዚኩን ተጠቅመህ ቆይተህ በኋላ አፕግሬድ ማድረግ ትፈልጋለህ የሚለውን ነገር አንድ በአንድ ጠይቋቸው። እነዚህ አይነት ጥያቄዎችን ጠይቋቸው። ከዚያ በኋላ ትረስት አሳድሩባቸው። ቢዝነስ ባይ ትረስት ፈረስት። ኢምፖርታንት ድሬስ ፕሮፌሽናሊ። ቢዝነስ ባይ ትረስት ፈረስት። ትልቁ ነገር ትረስት ማደር አለበት እነሱ ጋር ስትገቡ ገና ማለት ነው። አንደኛ ፕሮፌሽናሊ ለመልበስ ሞክሩ። ማለት የሌላችሁን ልብስ ከየት ማምጡት እያልኳችሁ አይደለም፣ ግን እንደ ተማሪ አይደለም መሄድ ያለባችሁ። ፀጉራችሁን ፀጉር ማንጨፍረርና ማሳደግ ይለያያል። እኔ ፀጉር አሳድጋለሁ፣ ግን ማሳደግና ማንጨፍረር ይለያያል። አንጨፍራችሁ ዝም ብላችሁ ምናምን ኬርለስ ናችሁ ከሄዳችሁ ትረስት አያደርግም፣ እምነት አይኖራችሁም በእናንተ ላይ። ስለዚህ ድሬስ ፕሮፌሽናል፣ በቃ ፕሮፌሽናል። በተለይ ሱሪ ካላችሁ ወንዶች ሱሪ፣ ሴቶች መልበስ ያለባችሁን አለባበስ ለብሳችሁ፣ ሴቶች እንኳን ያን ያክል የሚያስፎግር ነገር የለውም። ቴኬር አድርጋችሁ ራሳችሁን ብቻ መሄድ ነው። ወንዶች ግን የተበጣጠሰ ሱሪ ቱታ ምናምን ለብሳችሁ ከምትሄዱ ሱሪ የተሰራ ሱሪ ካላችሁ ያችን ሱሪ ትለብሳላችሁ። ከዛ የሆነች ፍላት የሆነች ጫማ ካለች ያችን እንደዚያ ትለብሳላችሁ። አዘርዋይስ ኖርማል ጅንስ ካላችሁ ኖርማል ጅንስ፣ ሱሪ ካላችሁ በሸሚዝ እንደዚህ ለብሳችሁ ፕሮፌሽናል ለመሆን ማለት ነው። የትኛውም የሴልስ ስኪል ላይ ያለኝ። ምክንያቱም የሰው ልጅ ሳይኮሎጂ ይንቃችኋል ብዬ አይደለም፣ እኔ መናቅን በጣም አልፈራም። ግን የሰው ልጅ ሳይኮሎጂ ገና እንዳያችሁ አእምሮ ብሎ ቦታ ይሰጣችኋል። ቦታ ሰጣችሁ ማለት ልክ ፕሮዳክቱን ለመግዛት አቴንሽን ሰጥቶ ይሰማችኋል ማለት ነው። ሁለተኛ ስፒክ ክሊርሊ፣ የሆነ አትንተባተቡ፣ በቃ ክሊር የሆነች ነገር በኮንፊደንስ እንደዚህ ነው የሚሰራው፣ እንደዚህ በቃ ቅልብጭ ያለች ወሬ አውሩ። ሶስተኛ አራይቭ ኦን ታይም። የተቀጣጠራችሁበት ሰዓት ለምሳሌ በስልክ ነው መጀመሪያ ከካሸሩ ነው ስልኩ የማናጀሩ ስልክ ልታገኙት የምትችሉት። ከካሸሩ ካገኛችሁት በኋላ በማንኛውም ሰዓት አትደውሉ። ማታ አይደወልም፣ 11 ሰዓት በኋላ አይደወልም፣ ጠዋት እስከ 2 ሰዓት አይደወልም። ከዛ ደግሞ ከ6 ሰዓት እስከ 8 ሰዓት አካባቢ አይደወልም። መደወል የምትችሉት እስከ 6 ሰዓት ነው። ኢቭን ኢፍ ከ2 ሰዓት እስከ 4 ሰዓት ራሱ ባትደውሉ አሪፍ ነው ለማናጀሩ። ልክ 4 ሰዓት አካባቢ አሪፍ ሰዓት ነች። 4 ሰዓት መደወል ትችላላችሁ። 9 ሰዓት አካባቢ 8 ሰዓት አካባቢ መደወል ትችላላችሁ። እነዚህ ሰዓቶች ለማንኛውም ቢዝነስማን ደውላችሁ ለማዋራት አሪፍ ነው። ምክንያቱም ከስራ ውጭ ከሆነ ኦልሬዲ ከቤተሰቡ ጋር ነው የሚዝናና ምናምን፣ በዛን ሰዓት ላይ ለማዋራት ቦታ የለውም። ሁለተኛ በዚች ጠዋት እንደገባ ከ2 ሰዓት እስከ 4 ሰዓት ስራ ቦታ ላይ ወንበሩ ላይ እንደተቀመጠ ብትደውሉለት
ቢዚ ነው። ምክንያቱም ሌላ ስራዎች ፕራዮሪቲ የሚሰጣቸው ስራዎች አሉ። ለነዚያ ቦታ የሚሰጥባቸው አታውቁት በዚያ ሰዓት ላይ። ነገር ግን 4 ሰዓት አካባቢ ደውሉለት ፕሮፌሽናሊ ሄሎ ተመስገን እባላለሁ አንድ ሶፍትዌር ካምፓኒ አንድ ሶፍትዌር ቢውልድ አድርጓል። እሱ ሶፍትዌር አገልግሎቱ ለሱፐር ማርኬቶች እና ለፋርማሲዎች ነው። አይ ቲንክ አንተ ደግሞ የዚህ ሱፐር ማርኬት ማናጀር ነህ። ስለዚህ በሱ ጉዳይ እንድናወራ ፈልጌ ነው። መገናኘት ከቻለ ቦታዎችና ሰዓቱን አመቻችተህ ብታሳውቀኝ ደስ ይለኛል። ኦኬ አሳውቃለሁ። ይሄ ነው በቃ ስራው፣ የእናንተ ስራ። ከዛ በኋላ እንደዚያ ብላችሁ ይደውላችኋል። በዚህ ሰዓት፣ በዚህን ቀን፣ በዚህ ሰዓት እዚህ ቦታ እንገናኝ ትባባላላችሁ። በዛች ሰዓት ምንም ሳታሸራረፉ እዚያ ቦታ ለመገኘት ሞክሩ። በዛች ሰዓት ምክንያቱም እኛ ሻጭ ነን። ሻጭ እስከሆን ድረስ እምነት በእኛ ላይ መጣል አለባችሁ ማለት ነው። ከዚያ ሪያሊስቲክ ሴልስ ወርክ ፍሎ ሂር ኢዝ የፕራክቲካል ዴሊ ወርክ ፍሎ ዴሊ ፕላን አለው። ሞርኒንግ ትነሳላችሁ፣ 5 ሱፐር ማርኬትን ከዛ ደግሞ 5 ፋርማሲን ትሄዱና እንትን ትላላችሁ። አቲች ፕሌስ በእያንዳንዱ በሄዳችሁበት ቦታ ራሳችሁን ታስተዋውቃላችሁ፣ ኮሽኖችን ትጠይቃላችሁ፣ ኬርፉሊ ታደምጣላችሁ፣ ኩዊክ ዴሞ ታሳያላችሁ፣ ፎን ናምበሩን ኮሌክት ታደርጋላችሁ። የእነሱን ፎን ናምበር ሳትይዙ እንዳትመጡ፣ የማናጀሮችን ማለት ነው። ከዚያ ስኬጁል ፎሎአፕን ታዘጋጁና እና ምን አሰብ፣ ምክንያቱም በዛ ላይ የዛን ቀን ሱፐር ማርኬቱ ላይ መዘግበው ይችላል ማለት ነው። ለእናንተ እንዲኖራችሁ የምፈልገው ማይንድሴት አለ። እኔ አሁን ስለ ሶፍትዌሩ ብቻ አይደለም፣ ሶፍትዌሩ ቢሸጥ ባይሸጥ አይዶን ነው እንግዲህ ዶንት ወሪ እናንተ ትጠቀሙታላችሁ ብዬ ስላሰብኩ ነው። ነገር ግን የትኛውም ቦታ ላይ ምንም ነገር ሲሸጡ እነዚህን ማይንድሴቶች እንዲኖራችሁ ፈልጋለሁ። ሰም ኦነርስ ዊል ሪጀክት ዩ፣ ሰም ሳይሆን ሞስት ነበር እንደውም ማለት ያለብኝ እዚህ ጋር። ብዙ ኦነሮች ሪጀክት ያደርጓቸዋል። የእውነት ቦታ ራሱ ይሰጧችሁ፣ ቁማ ያወሯችሁ፣ በቃ እየተጓዙ ያወሯችኋል፣ ቦታ ይሰጧችሁ ነው። ግን ችግር የለውም ኢግኖር ዩ፣ በቃ ዘወር በሉም ሊሏችሁ ይችላል። ኢትሶኬ ካም ሌተር ይላችኋል፣ ወይም ደግሞ በኋላ ተመለስ ይሏችኋል። ዊ ኦልሬዲ ሃቭ ሶፍትዌር፣ ኦልሬዲ ሶፍትዌር አለ ሊሏችሁ ይችላል። ኖርማል ነው። ዚስ ኢዝ ኖርማል። እኔ ስንቴ ነው የምላችሁ፣ ስንቴ ሪጀክት ተደርጊያለሁ። ነገር ግን አንቲል ናው ትራይ አደርጋለሁ። የሆነ ቀን ሚሊዮነር ሆናለሁ፣ የሆነ ቀን ህልሜን አሳካዋለሁ። ቢዝነስ ኦነሮች በሙሉ ይህን አይነት ነገር አድርገው ነው ያለፉበት። ዚስ ኢዝ ኖርማል። ይሄ ኖርማል ነው። ሴልስ ኢዝ ኤ ናምበር ጌም ይላል። ናምበርስ ጌም፣ ይችን ከአንድ መጽሐፍ ላይ ያገኘኋት። ሴልስ ማለት የናምበርስ ጌም ነው። በቃ ብዙ ትራይ ታገኛለህ፣ የሆነ ቦታ ጠብ ታደርገዋለህ። በቃ ይሄ ነው። ይህ 50 ቢዝነስ ሲደሞ 50 ቢዝነሶች ዴሞአችሁን ሊያዩ ይችላሉ፣ ወይም ደግሞ ሲስተማችሁን ሊያዩ ይችላሉ። ቁጭ ብላችሁ ልታወሩ ትችላላችሁ። 10 ቢካም ኢንተረስትድ፣ 10ሮች ኢንተረስትድ ሆነው ሊያወሯችሁ ይችላሉ። ኦኬ አሪፍ ነው እጠቀማለሁ ሊሏችሁ ይችላሉ። ከነዚያ ውስጦች ግን 3ቱ ሊገዟችሁ ይችላሉ። ዛት ኢዝ ኦልሬዲ ስትሮንግ ስታርት። ስለዚህ በዚህ አይነት ሁኔታ መጀመራችሁን እንዳትረሱ ማለት ነው። ሲስተሙ ወይም ደግሞ እናንተ የሚሸጡበት ፍሎውም ሆነ ሲስተሙ ኦቨርኦል ነው የሆነ ኦቨርቪውን ያሳዩዋችሁ። ነገር ግን ዝም ብዬ መግቢያ ላሳያችሁ ብዬ ነው። ይህን ነገር መስራት ከፈለጋችሁ እና ገንዘብ ሜክ ማድረግ ከፈለጋችሁ ለጊዜው ለእናንተ ትረስት ያለኝ ወይም ደግሞ እምነት ያለኝ ምንም አይነት ነገር እዚህ ጋር አስተዋውቃችሁ ፋርማሲው ወይም ደግሞ ሱፐር ማርኬቱ ተመዝግቦ ብሩ ካልተከፈላችሁ፣ ሱፐር ማርኬቱ ተመዝግቦ ብር ከፍሎ ብሩ ካልተከፈላችሁ ለእናንተ እኔን በስልክ መደወልና ማግኘት ትችላላችሁ። እኔን ማለት ነው። ምክንያቱም እኔ ስለማምነው ስለምተማመንበት ነው። እናንተ ልክ እንደወሰናችሁ ኢንቦክስ ጻፉልኝና ኢንቦክስ ላይ ዲቴይል ስለ ሲስተሙና ስለዚህ ማብራሪያ ከፈለጋችሁ አሳያችኋለሁ። ወይም ደግሞ ገብቶናል ብላችሁ ካሰባላችሁ ኦልሬዲ ሊንኩን ልክላችኋለሁ። ምክንያቱም ለፋርማሲዎች እና ለሱፐር ማርኬቶች ስትሄዱ ዴሞን አፕሊኬሽኑን የምታሳያቸው ሊንክ አለ። ይሄኛው ሎካል ዴስክቶፕ ላይ ነው እያደረኩት ያለ ሊንክ አለ። ዲፕሎይ ተደርጓል ሲስተሙ ኦልሬዲ እኛንን ቢልድ ያደረግነው በርግጥ ሲስተሙን እኛ ስላቸው ተቀጥረን የምንሰራበት ቦታ ላይ ቢልድ የተደረገ። ስለዚህ ምንድነው የምታደርጉ እናንተ ይህን ነገር ታደርጋላችሁ ማለት ነው። ነገ ጀምራችሁ ቪዲዮ እንዳያችሁ ጀምራችሁ ስራችሁ መጀመር ትችላላችሁ። በየትኛውም ሰዓት ላይ ፍሪ ነው መስራት ትችላላችሁ። ለጊዜ ያለ ይሄ ነገር ነው። ኢን ዘ ፊውቸር ግን አሪፍ ቢዝነሶች እንደሚመጡ እርግጠኛ ነኝ። ስለነበረን ቆይታ አመሰግናለሁ። ቴንኪው ባይ